አሁን አገር ቤት ሽፍታ ስንመታ እንደ ወታደር ኑ ወደ ድርድር ሲባሉ እምቢ ምሉትን አሳደን ህዝብ አታሰቃዩ ብለን እንትን ስንል ስም ይሰጡናል። ሀገር ከተበጠበጠች አንድ ጀንበር ይበቃታል። ከረባት አስሮ ተውቦ መውጣት የለም። ልጆች ትምህርት ቤት ማድረስ የለም። በሰላም ውሎ ማደር የለም። ማንም አያድነንም። ማንም አያድነንም። ስለዚህ ምድርን በሰላም የፈጠራት ፈጣሪ ሰው ደግሞ ሰላሙን እንዲጠብቅ ቻንስ ኦፖርቹኒቲ ሰጥቷል። እንደየእምነታችሁ ለዛ ሁሉም ዜጋ ዋጋ መክፈል አለበት። ሰላም የመከላከያ ብቻ አይደለም። ሰላም የአገር የሚያስተዳድር የፖለቲካ ፓርቲ ጉዳይ ብቻ አይደለም። ሰላም አገሪቷን እየመራ ያለው ጠቅላይ ሚኒስትር ጉዳይ ብቻ አይደለም። ሰላም ደግሞ የውጪ ጠላት ምናምን አይደለም። ሁለት አይነት አፕሮች አሉ። ቅድም ብያለሁ። ወይ መጥቶ በኮንቬንሽናል ወይ በመደበኛ ይዋጋል፣ ወይ ደግሞ ውስጥ እንድትከፋፈል፣ እንድትባላ፣ እንድትጋጭ ስም ሰጥቶ አሁን ጥሩ ስም ነው የሚሰጡት። በየብሔሩ ጥሩ ስም ይሰጣሉ። ጥሩ ሩት ኮዝ ይሰጣሉ። እዛ በኋላ እንባላለን። እንዲህ ያደረጉ ኢትዮጵያን ያዘግሟታል ማለት ነው። ስለዚህ ውጡ፣ ከኦሮ አማራ ጫወታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይሄን አጋጣሚ ተጠቅመን ከብሔር ጫወታ እንውጣ። አገር የምትባል ያውለ የእንጀራ ሀገር ሁሉም አለ። አሁን ውጪ ቁጭ ብሎ ኢትዮጵያ እንደዚህ ናት ምናምን የሚል ሁሉ የእንጀራ ሀገር ሁለት ሶስትም አለው። እናት ሀገር አንድ ናት። አንድ እናት ሀገር ነው ያለች። የት በዓለም ላይ ለሁሉም ሰው አንድ እናት ሀገር ነው ያለው። እንደውም በቅርቡ አሁን እኛ ምን እያልን ነው? ከእናት ሀገርነት ወደ አባት ሀገርነት ለመሸጋገር ኢትዮጵያ እየተጋች ነው። ምንድነው በሁለቱ መካከል ትራንዚሽን ይኖራል። የሆነ ሀገርም እኮ አባት ሀገር ምናምን ብሎ ስል ራሱን ሰይሞ እንጂ ከፈጣሪ አንተ አባት ነህ አንተ እናት ነህ ተብሎ አልተሰጠም። ኢትዮጵያ ግን ትልቅ ናት። ኢትዮጵያ ግን ወሳኝ ሀገር ናት በዚህ በአፍሪካ ቀንድ። ኢትዮጵያ ግን ታሪካዊ ናት። ኢትዮጵያ ግን ጥንታዊ ናት። ኢትዮጵያ ግን ፊውቸሪቲ ያላት ዓለም ራሱ በዚህ ቀጠና የሚመካባት ሀገር ናት እና የአባትነት ጉዳይ የሚገባት ጉዳይ ነው። እሱ አሁን ቶሎ ስለማይገባን ወደዛ አልገባም። ግን እስኪ በእንጀራ ሀገሩ እና በእናት ሀገር መካከል ያለው ልዩነት ይዘን እንጀራ ሀገር ቁጭ ብለው ኢትዮጵያን የሚያፋጁትን መስማት የለብንም የሚለውን ነገር መያዝ ይጠበቅብናል። የመጨረሻው ቅድም